በጣም ደግሞ የጎዳኝ ምንድነው ትንሽ ቆየችና ልጅቷ ፎቶሽን አሳይቼው የሰፈሬ ልጅ ናት አለች። አላቃትም ቢል ይሻለኛል። በህይወትሽ መቼ ነው ትክክለኛ የፍቅር ግንኙነት ውስጥ እንዳለሽ የተረዳሽው እና ያንን ሰው እንዲተዋወቅሽው እያልን እናወራለን? እሺ ይሄንን ነገር እንግዲህ ሳወራ አንዳንዴ ህይወትን አውጥቶ ለማስጣት አይደለም። አይ ነው እዚህ ሀገር ላይ ከባድ ነው የራስን ህይወት እንደዚህ ያሳልፋለሁ ማለት። ግን ደግሞ ከዚህ በጣም ብዙ እህቶቼ እንደምትማሩበት አውቃለሁ። በመጀመሪያ ግን አመሰግናለሁ ይሄን ለመናገር ፈቃደኛ ስለሆንሽ። መናገር አለብኝ ግድ ነው እና በጣም ብዙ እህቶቼ ይሄንን እንደምትማሩበት አውቃለሁ። እኔ ሳልፍበት ዝም ብዬ አይደለም ያለፍኩበት። እግዚአብሔር ይሄንን ቀን አይቶ ነው ለሌሎች ሰዎች ማስተማሪያ እንዲሆን ነው ይሄንን ያለፍኩትኝና ዝም ብዬ አውጥቼ ለመናገርም አይደለም ግን ለሌላ ሰው ትምህርት ይሆናል ብለን አይደል ያሰብነው። ለዛም ነው እየተናገርን ያለ ነው ማለት ነው። 2021 ላይ ኦኬ 2 አመት ወደኋላ በጣም ሲሪየስ የነበረ ራሴንም ቤተሰቤንም ያስገባውበት በጣም ሲሪየስ የነበረ ሪሌሽንሺፕ የጀመርኩት ያኔ። እንዴት ተዋወቅን? ጓደኛዬ ነበር። ጀስት ይሄ ዝም ብሎ ኖርማል ፍሬንድ የለም ጓደኛዬ ነበር። ከዛ በፊት የነበረኝን እያንዳንዱን ህይወቴን ያውቃል። በጣም ጓደኛዬ ነው። እንዴት ልበልክ ለሰዎች የማትናገረውን ነገር አንዳንድ ጓደኞች አሉክ በቃ የህይወትን እያንዳንዱ ነገር የሚያውቁ ማለት ነው። እንደዛ አይነት ጓደኛዬ ነበር። ከዛ በኋላ ነው ቀስ እየተባለ ያው በደንብ እየተዋወቅ እየተቀራረብክ ስትመጣ ነገሮች ወደ ፍቅር ያድጋሉ። ለኔ ጓደኛዬ ነበር መጀመሪያ። ከዛ እያደገ ሲመጣ ነው ወደ ፍቅር የተቀየረው። ምን አይነት ግንኙነት ነበራችሁ ከዛ በኋላ? ከዛ በኋላ እንዳልኩ ጓደኝነታችን ሪሌሽንሺፕ ውስጥ አልቆመም። እንደዛው ጓደኛዬ እንደነበር ነው የቀጠልነው ማለት ነው። እኔ ምን አይነት ሪሌሽንሺፕ ወዳለው መሰለ ማልሳቀቅበት ራሴን የምሆንበት ሪሌሽንሺፕ ደስ ይለኛል። ይሄ ለማወራው ነገር ማልጠነቀቅበት በቃ ማንነትን ራሱ አይቶ የሚረዳ ሰምቶ የሚገባው የድምጼን ቶን ሰምቶ ይገባዋል የሚሆን ነገር እንደሆንኩኝ ማለት ነው። እንደዚህ አይነት ሪሌሽንሺፕ ነበረን። ግንኙነታችን ከምነግር በላይ በጣም ጥብቅ ነበር። በጣም ዲስታንስ ላይ ነበርን። በዚህ አጋጣሚ ዲስታንስ ላይ ነበርንና አጠገብክ የሌለ ሰው ደግሞ ትንሽ ይከብዳል። ምክንያቱም እንደ ኖርማል እንትን አይደለም ወይ የሆነ ነገር ሲሰማ ቅሮጥ ብለህ ሄደ የምታገኘው